አንዳንዴ ደግሞ ዝምታ መልስ ነው አይደል የሚባለው? እመቤቴ ይሄን ቪዲዮ የምሰራላችሁ በቃ በጣም ሁሉ ነገር ስለምን ልበላችሁ ሁሉ ነገር ስለመረረኝ ነው። እናቴ ትሙት የምረኝ ነው። ይሄ በመወዳት እናቴ ምልላችኋለሁ። ታታዬ ትሙት በጣም ከምታስቡት በላይ በጣም ውስጤ የውስጤን መናገር ስለምፈልግ ነው። እና እዚህ ላይ ሆኜ የምናገረው እንድትሰሙኝ ስለምፈልግ ነው። እሺ ስሙኝ፣ እመቤቴን እስከ መጨረሻው ድረስ ስሙኝ። እሺ የሆነ ቪዲዮ ሸር ተደርጎልኝ ነበርና ካሁን ቀደም የሆነ ነገር ሆኜ ነበር፣ ግን በሰዓቱን የነበር የተበደልኩት። እመቤቴን በሰዓቱን የነበር የተበደልኩት። ማንም ሰው ማንም ከጠገቤ ማንም ሰው አልነበረም። ሁሉ ነበር የሸሸኝ። እናቴ ትሙት ሁሉ ነበር የሸሸኝ። ሁሉ እኔ ነበር ጥፋተኛ ያደረገኝ። ግን እኔ ዝም ነበር ያልኩት። ምንም ነገር አልተናገርኩም። ምንም ምላሽ አልሰጠሁም። ዝም ነው ያልኩት። ይሄ ጉዳይ ከተፈጠረ 4 ወር ሆኖታል። 4 ወር 5 ወር ነው 4 ወር የሆነዋል ይሄ ጉዳይ ከተፈጠረ። እንደገና በድጋሚ ለምንድን ነው የምታነሱብኝ እንዴ? ለምንድን ነው? እኔ እኮ መኖር ፈልጋለሁ። እናቴ ትሙት እኔ መኖር ፈልጋለሁ። እንደተበደልኩኝ እኮ ዝም ያልኩት እኮ መናገር በጣም እፈልጋለሁ። መድኃኒዓለም እኔ መናገር እፈልጋለሁ፣ ግን መናገር ስለማልፈልግ ዝም ያልኩት እሱ መድኃኒዓለም ስላለ ነው ዝም ያልኩት እንጂ እኮ የተበደልኳት እኔ ነበርኩኝ። ልናገር ካልኩ እኮ የተበደልኩት እኔ ነበርኩኝ። እንደገና በድጋሚ ለምንድን ነው የኔ ስም የሚነሳው? ለምንድን ነው በድጋሚ የኔ ስም የሚነሳው? ለምንድን ነው የኔ ስም በድጋሚ የሚነሳው? እኔ ምን አድርጊ ነው የምትሉኝ? እኔ ማተውኝ። እኔ እኮ ከማንም ደርሼ አላውቅም። እናቴ ትሙት እኔ እኮ ነኝ የተበደልኩት። ማርያምን እኔ ነበር እየተበደልኩት፣ ግን እንደተበደልኩት ዝም ነበር ያልኩኝ። ማርያምን ዝም ነው ያልኩኝ። የገዛ ቲክቶክሽ ቢዘጋ እንኳን ቲክቶክ ዝም ነው ያልኩት። እመቤቴን አሁንም ዝም ነው የምለው። መናገር እፈልጋለሁ፣ ግን ዝም ነው የምለው። መናገር የምፈልገው ለመድኃኒዓለም ብቻ ነው። አሁን ወደዚህ መጥቶ ስለነደደኝ ነው። እናቴ ትሙት በጣም ይከፋኝ ከምታስቡት በላይ። ታታዬ